ፖፖ ላይቭ አሁንም በድጋሚ ደስ የሚል ኢቨንት ይዞልን መጥቷል። ለእኛ ለተጠቃሚዎች ሰፖርት ያደርጋችኋል፣ ሞቲቬት ያደርጋችኋል ብሎ የሚያስበውን ትልቅ ነገር ይዞልን መጥቷል። በዚህ ቪዲዮ ዝርዝሩን ማሳያችኋል። አብራችሁን ቆዩ። የኢቨንቱ ስያሜ ጎልደን ኮኮናት ይባላል። ከሴፕቴምበር 1 እስከ ሴፕቴምበር 8 ድረስ የሚቆይ ይሆናል። በመጀመሪያ ደረጃ በየቀኑ እየገባችሁ በነፃ የኮኮናት ኮይኖችን ትሰበስባላችሁ። ኮኮናት ኮይኖችን አሰባሰብ 3 አይነት መንገድ አለ። ሶስቱንም የምነግራችሁ ይሆናል። በየቀኑ የኢቨንቱ ገጽ ላይ በመግባት የኮኮናት ዛፎችን በመንካት ኮይኖችን መሰብሰብ ትችላላችሁ። ወርቃማ ኮኮናትን ከመጣላችሁ እስከ 80 ኮይን በነፃ ታገኛላችሁ ማለት ነው። ሁለተኛ የኮኮናት ኮይኖችን የመሰብሰቢያ መንገድ የኮኮናት ሊንኮችን ለጓደኞቻችሁ ሸር በማድረግ ተጨማሪ 20 ኮይን ታገኛላችሁ። ሶስተኛ ታስኮችን በመስራት እንደምታዩት ፓርቲ 30 ደቂቃ በመቀመጥ እንዲሁም እስከ 10,000 ኮይን ድረስ ሪቻርጅ በማድረግ 10 ታገኛላችሁ። በቀን ታስክ በመስራት ብቻ 40 የኮኮናት ኮይኖችን ታገኛላችሁ። ሌላውና የኮኮናት የማግኛ መንገዱ በየቀኑ ዴይሊ በቪአይፒ መጠናችሁ ታገኛላችሁ። ቪአይፒ ኖርማል ቪአይፒ ካላችሁ 30 ታገኛላችሁ። ሱፐር ቪአይፒ ካላችሁ 60 ታገኛላችሁ። ዳይመንድ ቪአይፒ ካላችሁ ደግሞ 90 ታገኛላችሁ። ኤስ ቪአይፒ ካላችሁ 120 የኮኮናት ኮይኖችን በየቀኑ ታገኛላችሁ ማለት ነው። እነዚህን የኮኮናት ኮይኖችን ከሰበሰባችሁ በኋላ ላኪ ድሮ ላይ ገብታችሁ ላኪ ድሮዋችሁን የራሳችሁን ላኪያችሁን እድላችሁን ትሞክራላችሁ። አንድ እድል ለመሞከር 30 የኮኮናት ኮይን ያስፈልጋል። ከ1 ሚሊዮን ጀምሮ እስከ ኖርማል ቪአይፒ ድረስ ሊደርሳችሁ ይችላል። እድላችሁን እዚህ የገባችሁ መሞከር ትችላላችሁ ማለት ነው። እነዚህን የኮኮናት ኮይኖችን ከሰበሰባችሁ በኋላ ሂዳችሁ ለጓደኞቻችሁ ላይቭ ላይ ላለ ሰው የምትሰጡ ከሆነ 5 ጊፍት በምትሰጡበት ሰዓት 100 ኮይን ታገኛላችሁ። እንዲሁም ደግሞ 20 ጊፍት የተቀበለች አንድ ሆስት ደግሞ ወይም አንድ ላይቭ ላይ ያለ ሰው ደግሞ እስከ 2000 ፖይንት ድረስ ቦነስ ታገኛለች ማለት ነው። ዋናውና ትልቁ እዚህ ኢቨንት ላይ የምትጠቀሙ ሰዎች ላይቭ ስትሪመሮች ናችሁ። ላይቭ ስትሪመሮች እንደምታዩት በጣም ትልቅ የሆነ ሪዋርድ ተዘጋጅቶላችኋል። አንደኛ ለወጣ ሰው 5 ሚሊዮን፣ ሁለተኛ ለወጣ ሰው 3 ሚሊዮን፣ ሶስተኛ ለወጣ ሰው ደግሞ 1.5 ሚሊዮን እያለ ለ30 ደረጃ ላይ ያሉ ሰዎች በ8 ቀን የሚያከፋፍላችሁ ወይም ደግሞ የሚሸልማችሁ ይሆናል ማለት ነው። ማሳሰቢያ መናገር የምፈልገው ነገር ይሄ በየ24 ሰዓቱ አፕዴት ስለሚደረግ ክሌም የሚደረግ ነገር ሲኖር እየገባችሁ ቶሎ ክሌም ማድረግ መቻል አለባችሁ። ካልሆነ ግን 24 ሰዓቱ ካለቀ ከማታ በኢትዮጵያ አቆጣጠር ከማታ 1 ሰዓት በኋላ ኤክስ ያደርጋል። የዛሬውን ክሌም ካላደረጋችሁ እየገባችሁ ክሌም አድርጉ። መልካም እድል ይሆንላችሁ። እናመሰግናለን።